አይደለም ለዘካሪያስ ወይኔ ዘካሪያስ ተገኘለት። ይኸው የምትጸድቅበት ተገኘች። ይኸው አላልኳችሁም? አንድ ቦታ አይጠፋም። ይኸው ሚዲያ ላይ የሰው ልጅ ሚዲያ ላይ ወጥቶ እርዳታ ከጠየቀ አንድ ሰው አይጠፋም አላልኩም? ዘካሪያስን ጥሩት። ዘካሪያስና አባቴና አፍሮ ነበረ ምስኪን። ይኸው ፈጣሪ እንደ መልአክ ላከልክ፣ ልታድንክ መጣች። ና ካለክበት ችግር ልታወጣክ በግልጽ ነው እሱ መጥቶ የተናገረው። እኔ ፋርማሲስት ነኝ ተምሬያለሁ፣ ግን ኑሮ ከብዶኛል ኢትዮጵያ ውስጥ። በቃ ከዚህ ህይወት የምታወጣኝ ነው የምፈልገው። ምንም ትሁን እድሜዋ፣ መልኳ፣ ምንም ችግሩ የለብኝም። ብቻ ውጭ ሀገር የምትኖር ነው ያለው። አንቺ የት ነው የምትኖሪ? እኔ ፖላንድ ነው ያለሁት። በቃ ጠርቷል። ፖላንድ ስም ዝርዝር፣ የሀገር ዝርዝር እኔማ ጽፎ ይገነብር ለመሰለኝ ብዙ ሀገር ነው የጠራው። ኧረ በማኝ ሙን ዘካሪያስን አምጡት በእናታችሁ ፕሊስ ጋይ። ሴት አል ዘካሪያስ ወይ እንደው ተባረኪ፣ እድሜና ጤና ይስጥሽ፣ ክፉ አይንካሽ ካለሽ። አሜን። እናቴ ተሙት። ለምን ወረደ ግን ዘካሪያስ? ኔትወርክ ነዋ፣ ችግር ላይ ነው ያለው ልጁ። ኔትወርክ እንኳን የለውም። ስታጣ ኔትወርክ እንኳን ይሸሽካል። አባቴ ከሌለክ ኔትወርክ ራሱ አይጠጋም። እና ዘካሪያስ እሱም ፈጣሪ ተማምኖ ነው የመጣው። ፈጣሪ ደግሞ አላሳፈረም፣ መልአክ ላከለት። የት አለ ዘካሪያስ? ና ግባ። ኧረ ዘካሪያስን ፈልጋችሁ ጥሩት ቤተሰብ። ይኸው አስገድኝ ቤተሰብ። ዋን ሰከንድ ኮመንት አግዙኝ ቤተሰብ፣ አግዙኝ። ዘካሪያስን አይቼዋለሁ ኮመንት ላይ አስገብኝ እያለ ቤተሰብ። ፍላወር እንኳን የለውም ምስኪን፣ በጣም ምስኪን ነው። ከፈጣሪ ጽድቅ ታገኛለሽ፣ ትባረኪያለሽ እድሜ ልክሽን። በእውነት እንደዚህ የተቸገሩ ሰዎችን መርዳት እንደ እርዳታ ቆጣሪ። በቃ ዘካሪያስ በአማርኛ ነው ፋሚሊ። የእውነት እንደዚህ እውነቱን ተናግሮ አያችሁ። እውነቱን ስትናገሩ ፈጣሪ ደግሞ እንደ መልአክ ከዛ ችግር የሚያወጣችሁ ሰው ያመጣላችኋል። እሱ መዋሸት ይችል ነበር፣ ማስመሰል ይችል ነበር፣ ግን አላስመሰለም፣ አልዋሸም። ይኸው ኢንቫይት ተደርጓል። እውነተኛ ነገር ነው መጥቶ የተናገረው። ፈጣሪ ደግሞ እውነት በመናገሩ ይኸው ላከለት መልአክ። መጥቷል፣ አሁን መጥቷል። ወይኔ የሰው ደስታ እኔ በጣም ያስደስተኛል ቤተሰብ። በቀደም ሶፊያን ለደረጃ እንደዛ ሳገኝለት በጣም ነው የተደሰትኩት። ዘካሪያስ እንኳን ደስ አለህ ወንድም። ዘካሪያስ እንኳን ደስ አለህ ወንድም። ያስተጋባል ኔትወርክ። ያው እግዚአብሔር ይመስገን ነው የምለው። እንግዲህ ያው የመጀመሪያው እግዚአብሔር ማመስገን አይደል? እናቴ እኔ ደስታዬን መቆጣጠር አልቻልኩም። ፈጣሪ ማለት ነው እውነቱን ስለተናገርክ ስላላስመሰልክ። ኔትወርክ ትንሽ ያስቸግራል ይመስለኛል። እሺ ዘካሪያስ ልንገርክ፣ ፈጣሪ እውነቱን ስለተናገርክ ያው ማለት ፈጣሪ ሁሉንም ስለሚያስጀምር ያው እግዚአብሔር ይመስገን እላለሁ። እንኳን ደስ አለህ። ደስ ብሎኛል። አይ ላስመስል ብለም ላስመስለው አልችልም። ምክንያቱም ያለፍሽበት መንገድ በጣም ብዙ ነው እና ላስመስል ብትይውም ልታስመስይው አልችልም። በጣም ብዙ ፈታኝ ነገሮች አሉ። አንዴ በልተሽ ማለት የማትበት ምክንያት ነውና አንዴ ማሪ ሆላንድን ያለች እህታችን አንተን ካለህበት ችግር ልታወጣ ፈጣሪ የላካት መልአክ ናት። ዱባይ ናት። እንግዲህ ያው ማለት ሁላችንም እዚህ እቺን ዓለም ወይ ምችን ህይወት ጥለናት ስለምናልፍ ግን ወንድሜ ለሷ ደግሞ የዘላለም መልካም ህይወቷን ሰላበሳ ዱባይ ናት። ኧረ አይደለሁም ነበርኩኝ እንጂ አይደለም። ሀቡዬ ዱባይ ነበረች፣ አሁን ወደ ፖላንድ ሄዳለች። ነበርኩኝ የዛሬ 3 ዓመት ነበርኩኝ። የዛሬ 3 ዓመት ዱባይ ነበረች፣ አሁን ላይ ፖላንድ ናት። ምን ሆናችሁ ነው? አትመቀኙ እንጂ እሺ ወንድሜ። ፖላንድ ነው ያለችው። ፖላንድ ዝርዝር ውስጥ ፖላንድ አለ አይደለ? ስም ዝርዝር ስትጠራ ቅድም የሀገር ስሞች ስትጠራ ፖላንድ ጠቅሰሃል አይደል? 67 ሰው ፖላንድ ነው። ነገር የለውም ብቻ ዋናው ነገር ያው እንዳልኩሽ በመግባባት በመነጋገር ነገሮችን ማስተካከል ስለሚቻል እሺ። ፖላንድ ብለሃል ቅድም አላ ወይ ፖላንድ አዎ ከመጨረሻው ሁለተኛ ነበር ፖላንድ ያልኩሽ። ከስዊዘርላንድ ቀጥሎ ማለት ነው። ጽፌ እንኳን አይደለም፣ አይ ስራ እየሰራውም ስለሆነ ጽፌ እንኳን አይደለም። በእርግጥ ግን አስታውሳቸዋለሁ። ላስታውስልሽ ከመጀመሪያዎቹ ለምሳሌ አውሮፓ፣ እስራኤል፣ አሜሪካ፣ ካናዳ፣ ጣሊያን፣ ጀርመን፣ ፈረንሳይ፣ ኢንግላንድ፣ ፖላንድ እና ስዊዘርላንድ ነበር ያልኩሽና አስታውሳለሁ። ለዛ ነው። በጣም ጥሩ። ያው ማለት እንኳን ደስ አለን። ሀገሮችንም ወስኛቸው አይደለም።
እንኳን ደስ አለህ ዘካሪያስ። አመሰግናለሁ ማሚ። እንኳን ደስ አለህ በድጋሚ። እንኳን አብሮ ደስ አለን ማማዬ። አመሰግናለሁ። እንኳን አብሮ ደስ አለን። እሺ ፎሎ አድርጋት ቤዛን። ሰማያዊ የለበሰችው ናት ልታድንክ የመጣችው መልአክ። ፎሎ አድርጋት ቤዛን፣ ፎሎ አድርጋት። እሺ ችግር የለም አድርጋት እያየሁክ። አዎ ቤዛንቺን ፎሎ አድርጊው ዘካሪያስ። ቤዛንቺን ኦኬ። ከዛ ትጻጻፋላችሁ በውስጥ። ከዛ ትጻጻፋላችሁ። ለሰርግ ስትደርሱ እኔ ያለው ስፖንሰር አለኝ። የሆቴል ባለቤቶች፣ የሬስቶራንት ባለቤቶች በየሀገሩ ቃል ገብተውልኛል። ሰርግ እኔ ቤት ለሚጋቡ ሰዎች ሰርጋቸውን ስፖንሰር እንደሚሆኑ። ይሄን ቃሌን ካላከበርኩ ይኸው ላይቭ ሪከርዱን አስቀምጣችሁ እኔን መጠየቅ ትችላላችሁ። እሺ እሺ ሀቡዬ። ፈጣሪ ያሳምረው ያሳካው እስከ መጨረሻው። ፍቅራችሁ ይስመር። አሜን አሜን። በጣም እናመሰግናለን። ግን ያው ፎሎ እያደረገልኝ አይደለም። እኔ ለምን እሷ ፎሎ አድርጋሃለች ትጽፍልሃለች። አንተ ኔትወርክህ እኮ ነው ችግሩ። ፎሎ አድርጌዋለሁ። ይኸው እሷ አድርጋሃለች። ቤዛ ትጽፍላለች። ሌሎች ሰዎች መጥተው በውስጥ ቢጽፉልህ እንዳትሰማቸው። አንተ ከዚህ በኋላ የቤዛ ነክ አልፈልግም በል። በቃ አግኝቻለሁ በል። እሺ ኔትወርኩ በጣም አስቸጋሪ ነው። የሆነ እየተንቀሳቀስኩ እንኳን ላወራሽ ሞክሬ ነበር መጀመሪያ አካባቢ። በጣም አስቸጋሪ ነው። ልቤ ወረደ። እራበኝ። ዘካሪያስ ሌሎች ሴቶች መጥተው በውስጥ ቢያወሩክ ሊያበላሹብህ ካውቀው ቢያወሩክ እንዳትሰማቸው። እኔ በቃ ሚስት ተገኝቶልኛል አመሰግናለሁ አልፈልግም በላቸው። እሺ ቤዛ አንቺም አውቀው የዘካሪያስን እድል ለመውሰድ ታውቂያለሽ። ሀበሻ ምቀኛ ነው። መጥተው ሊያወሩሽ ይችላሉ። በቃ እኔ ዘካሪያስ ይበቃኛል አመሰግናለሁ በያቸው። ፕሊስ እንዳትሰሚያቸው። እሺ እሺ ወደሽ እናመሰግናለን። የኔ እናት ክበሪ። ከፈጣሪ ጽድቁን ታገኘዋለሽ። ይሄንን ወንድማችንን በመርዳትሽ ለሱ በመድረስሽ